አንድ ወደ ኋላ ልመልስሽና እንመለሳለን። አሁን ሴዶ ሰሞኑን ግጥም ያላት እኛ ጋር መታ ነበር ምናምን የምታሸንፍ ይመስልሻል? ከጆኒ ጋር ሴዶ እንዴት ነው ትተዋወቃላችሁ? መንገድ ላይ እንዲህ ኬፍ እንባባላለን። አይ ያው የሚያሸንፍ ይመስልሻል? ምን ነው የሚመችሽ ከሴዶ? ነው ይመችሽ? አበላሉ እኔ ይመቸኛል። በቃ ሲጎርስ ጄሪካን የሚከደን ነው የሚመስለኝ። ሲውጥ እንደ ልጅ ጉሮሮውን ባዝሊን ተቀብቷል እንደ ምናምን ላለው ጭጭ ጄሪካ አቆራረሽ ምንጭ አልተመቸሽም? መስዋዕት ተመችቶኛል። እሺ የሚያሸንፍ ይመስልሻል? አሁን ተው የኔን ግምት ተው። አንቺ ንገረኝ። ወላሂ ተው ሰው ይመድብበታል። ያምናል። ግድ የለም ንገረን። እሺ ዝም ብለህ እስኪ እንዴ ከሌላ መንፈስ ጋር ሰው ያገናኛል። ይጋጠም ራሱ በምን አወቅ? ኧረ ዝም በል አንተ እንደማይገጠም ቀድመህ አውቃለሁ። አይ አይደለም ግን እናያለን፣ ይጋጠማል፣ እናያለን። ያለው 10 ሚሊዮን እያለ ጊዜው ሲደርስ እናያለን። አይ ሰሞኑን ትንሽ ስትነጋገሩበት ነበር ቲክቶክ ላይ የቴዲ ሙዚቃ አልበም ግን ማለት ነው። እሺ ሴዶ በቃ ኮንፊደንሷና ድፍረቷ ደስ ይለኛል። ራሷን ቢልድ ያደረገችበት መንገድ በቃ ምንም በቃ መስሚያ ጥጥ መሆኑ ይመቸኛል። በቃ ምንም ነገር አለ መስማቱ ኮንፊደንሱ ደስ ይለኛል፣ ይመቸኛል። ኮንፊደንስ ያላቸው ልጆች ሴዶም ይመስለኛል እዚህ አልተወለደም። እዚህ ነው የተወለድኩት አለኝ ባለ ማርያምን ወላሂ ዋሽቶኝ እዚህ ስትወለድ ነው እኮ ሼም ይዛል እንዲደፋር ለመሆን ሴዶ ይመስለኛል። የሆነ ጊዜ ተገናኝተን ስናወራ ሰፈር አውቃለሁ አለኝ። አንድ ሰፈር ነበር እና እዛ አካባቢ ያለ ይመስለኛል። እንትን ነው እዚህ ነው ማለት ድፍረቷ ግን ለምን መስሚያ ድፍነቱ ድፍን ባይሆን ማንም አያውቀውም። ህዝብ ድፍን መሆኑ ታውቁታል። መስሚያ ድፍን ባይሆን አያውቁትም። ቤት በኩል ያውቃል። ኮንፊደንሱ ነው እንዲታወቅ ያደረገው፣ እንዲጎላ እንዲታይ ያደረገው ኮንፊደንሱ ነው። የሆነ ደግሞ ልጅ አለ በእናት የከሸፈ ሮኬት የሚመስል ሁሌ የሚያፈርጠው ጆተኒ በረኛ የሚመስል ልጅ ያሰቃቸው እንደሆነ ያላቅም እያነሳ ፈርጣቸዋል። በአንድ ጥፊ ይመተዋል። 6 ቀን ጭው የሚል ድምፅ ነው የሚሰማው ጆሮ ላይ ልጁ። እርግጠኛ ነኝ በእናት